ጊዜው እንደ አውሮፓውያን አቆጣጠር ኤፕሪል 18 ቀን 1955 ዓመተ ምህረት ሲሆን ቦታው ደግሞ ፕሪስተን ሆስፒታልም ነበር። የእኩለ ሌሊት ጸጥታ በሆስፒታሉ ኮሪዶር ላይ ሰፍነዋል። በዚህ ሆስፒታል ውስጥ አላማውቆ ከነበረ እጅግ አስደናቂ ሰው አንዱ የመጨረሻውን እስትንፋስም ተነፈሰ። ነገር ግን አስደንጋጩና ልብ አንጠልጣዩ ታሪክ የሚጀምረው እሱ ከሞተው ከጥቂት ሰዓታትም በኋላ ነው። ዶክተር ቶማስ ሃርቭ የተባለው ሐኪም የዚህን ታላቅ ሰው አስክሬን ሲመረምር አንድ ያልተሰበና አስደንጋጭ ድርጊትም ፈጸመ። ሰውየውንም አእምሮ ከጭንቅላቱ ውስጥ አውጥቶ ሰረቀው። አዎ ሰረቀው። ዶክተሩ ይህ አእምሮ ተራ አእምሮ እንዳልሆነ ያውቅ ነበርና ይህም አእምሮ የጊዜን የዋንና የብርሃንን ምስጢር የፈታ አእምሮም ነበር። ይህ አእምሮ የአልበርት አንስታይን አእምሮ ነው። ግን አልበርት አንስታይን ማን ነው? ይህን ያህል አእምሮ እስኪሰረቅ ድረስ ዓለምን ያስደነቀው ሊቅ ሕይወቱ ሲጀምር እንደደደብ ይቆጠር እንደነበር ብነግራችሁ ታምናላችሁን? ዛሬ ከውድቀት እስከ ዓለምን ወደ ለወጠው ሊቅነት ከአንዲት ትንሽ ኮምፓስ እስከ አቶሚክ ቦምብ ፈጠራ ድረስ የተጓዘውን ልብ አንጠልጣይ የአልበርት አንስታይንን ታሪክ ይዘንላችሁ ቀርበናል። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ልትጀምሩ አደራ እንላለን። ጀርመን ኡልም በተባለች ከተማ እንደ አውሮፓውያን አቆጣጠር በ1879 አንስታይን ሲወለድ ጭንቅላቱ ከተለመደው ሕፃን በላይ ትልቅና ቅርጹም የተዛባ ነበር። እናቱ ልጄ የአእምሮ ዘገምተኛ ይሆን እንዴ ብላ እስከ መጨነቅ ድረስም ደርሳ ነበር። አንስታይን እስከ 4 ዓመቱ ድረስ አንድም ቃል አይናገርም ነበር። ሌሎች ልጆች ሲሮጡ፣ ሲጫወቱ እና ሲቀልዱ፣ እሱ ግን ብቻውን ዝም ብሎ ማሰብንም ይመርጥ ነበር። ትምህርት ቤት ሲገባም ሁኔታው አልተለወጠም። መምህራኑ የክፍል ውስጥ ትምህርትን መከታተል የማይችል ጥያቄ የማይመልስና ምንም ተስፋ የሌለ ልጅ ሲሉ ፈረጁት። አንድ መምህሩም ፊት ለፊት በንቀት አንተ በሕይወትህ ምንም ነገር አትሆንም ብሎትም ነበር። ነገር ግን የዚህን ልጅ ሕይወት ለዘላለም የቀየረች አንዲት አጋጣሚም ተፈጠረች። አንስታይን የ5 ዓመት ልጅ እያለ ክፉኛ ታሞ አልጋ ላይ ውሎም ነበር። አባቱ ሊያጽናናው መጣና አንድ ትንሽ ዕቃም ሰጠው። ይህም ዕቃ ኮምፓስ ነበር፣ ወይንም የአቅጣጫ መጠቆሚያ ማለት እንችላለን። አንስታይን ኮምፓሱን በእጁ ይዞ ማገላበጥም ጀመረ። ወዲያም ወዲህም አዞረው። ነገር ግን የኮምፓሱ ቀስት ሁልጊዜ ወደ አንድ አቅጣጫ ወይንም ወደ ሰሜን ብቻ ታመለክታለች። በዚያች ቅጽበት የትንሹ ልጅ አእምሮ ውስጥ አንድ ትልቅ ብልጭታም ተፈጠረ። በዚህ ባዶ አየር ውስጥ ማንም ሳይነካ ይህንን ቀስት ወደ አንድ አቅጣጫ የሚጎትት የማይታይ ኃይል ምንድነው ብሎ ራሱንም ጠየቀ። ይህች ጥያቄ የሰው ልጅን ዓለምን የሚረዳበትን መንገድ ለዘላለም የምትቀይር የአንድ ታላቅ ጉዞ መጀመሪያም ነበረች። ዓመታት አለፉ። አንስታይንም አደገ። ግን አሁንም ሕይወት ቀላል አልነበረችለትም። ዩኒቨርሲቲ ለመግባት ፈተና ወድቆ ነበር። ከተመረቀም በኋላ ለ2 ዓመታት ሥራ ማግኘት አልቻለም። በመጨረሻም የስዊዘርላንድ የፈጠራ ባለቤትነት ቢሮ ውስጥ ሰዎች ያመጡትን የፈጠራ ንድፍ መመርመር የሚችል እጅግ አሰልቺ የሆነ አነስተኛ ስራ አገኘ። ማንም ሰው ይህ ተራ ሰራተኛ በትንሽ ጠረጴዛ ላይ ሆኖ አጽናፈ ዓለሙን ወይንም ዩኒቨርሲቲ እየመረመረ እንደሆነ አላወቀም ነበር። ጊዜው 1905 ዓ.ም ነበር። በሳይንሱ ዓለም ይህ ዓመት አነስ ምራቢሊስ ወይም ተአምረኛው ዓመት በመባል ይታወቃል። በዚያች ጠባብ ቢሮ ውስጥ አለቆች እንዳያዩት ወረቀቱን እየደበቀ አንስታይን 4 አስደናቂ የሳይንስ ጥናቶችንም ጻፈ። ከዚህም ውስጥ አንዱ የሰው ልጅን ታሪክ ለዘላለም የቀየረው የዓለማችን ታዋቂው ቀመርም ይገኝበታል። ይኸውም ቀመር E=mc² የሚል ነበር። ይህ ቀመር ምን ማለት ነው? ጉልበትና ቁስ ወይንም ኢነርጂ እንደ ማተር አንድ ናቸው። ጥቂት ቁስ ወደ እጅግ ግዙፍ ጉልበት ሊቀየር ይችላል ማለት ነው። ይህ ሐሳብ በወቅቱ ለነበሩ ሳይንቲስቶች እብደትን ነበር። ጊዜ እንደምንገምተው ቋሚ አይደለም። ፍጥነት ሲጨምር ጊዜ ይለጠጣል፣ ይዘገያል አለ አንስታይን። ሳይንቲስቶችም ሳቁበት። ይህ የስዊዝ ቢሮ ተራ ሰራተኛ የ200 ዓመቱን የአይዛክ ኒውተንን ሕግጋት ሊሽር ነው እንዴ እያሉም ተሳለቁበት። ነገር ግን አንስታይን ትክክል መሆኑን የሚያረጋግጥበት አንድ ልብ አንጠልጣይ ክስተት እየመጣም ነበር። አንስታይን አንድ ትልቅ ነገር ተናገረ። የኔልሰን ሐሳብ ወይንም ቲዮሪ ኦፍ ሪላቲቪቲ ትክክል ከሆነ የከዋክብት ብርሃን በፀሐይ አጠገብ ሲያልፍ በፀሐይ ሲበት ምክንያት ብርሃኑ ይጠፋል አለ። ይህንን ለማረጋገጥ አንድ መንገድ ብቻ ነበር፣ ሙሉ የፀሐይ ግርዶሽ ሲፈጠር መጠበቅ። ለአውሮፓውያን አቆጣጠር በ1914 የፀሐይ ግርዶሽ ሊከሰት ስለነበረ ሳይንቲስቶች ወደ ሩሲያ ተጓዙ። ነገር ግን ልክ እዚያ እንደደረሱ አንደኛ የዓለም ጦርነት ፈነደ። ሳይንቲስቶቹ ታሰሩ፣ ካሜራቸውም ተወሰደ። የአንስታይንም ጽንሰ ሐሳብ ሳይረጋገጥ ቀረ። 5 ዓመታት አለፉ። በ1919 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሌላ የፀሐይ ግርዶሽ ሊከሰት ነው። በዚህ ጊዜ
አርተር ኤዲንግተን የተባለ እንግሊዛዊ ሳይንቲስት መረጃውን ለማሰባሰብ ወደ አፍሪካ ተጓዘ። ቀኑ ደረሰ፣ ሰማዩም ጠቆረ፣ ፀሐይ በጨረቃ ተሸፈነች። ኤዲንግተንም ፎቶዎቹንም አነሳ። ፎቶዎቹ ሲመረመሩ ያልታመነ ነገር ታየ። ብርሃኑ በትክክል ታጥፎ ነበርና ልክ አንስታይን እንዳለው በማግስቱ የዓለም ጋዜጦች ሁሉ አንድ ዜና አወጡ። በሳይንሱ ዓለም አዲስ አብዮት፣ የኒውተን ሐሳብ ተሻረ፣ አልበርት አንስታይንም ትክክል ነው እያሉ ማወጅም ጀመሩ። በአንድ ጀንበር ያ ደደብ የተባለው ልጅ፣ ያ ስራ አጥቶ የነበረው ወጣት የዓለማችን ታዋቂው ሱፐርስታርም ሆነ። ሰው በመንገድ ሲያየው ይከተለው፣ ፎቶ እንዲነሳ ይለምንም ጀመረ። አንስታይን ግን ዝናን አይፈልግም ነበር። ከሰዎች ይልቅ ጸጥታ፣ ቫዮሊን መጫወትና ማሰብንም ይመርጥ ነበር። ነገር ግን የህይወት ፈተና ገና አላበቃም። ጀርመን ውስጥ አዶልፍ ሂትለር ወደ ስልጣን መጣ። አንስታይን አይሁዳዊ ስለነበር ናዚዎች መጽሐፎቹን በአደባባይ አቃጠሉ። እሱን ለገደለ $5000 ሽልማት አወጡ። በ1933 አንስታይን የትውልድ ሀገሩን ጀርመንን ለቆ ወደ አሜሪካ ለመሄድ ተገደደ። አሜሪካ እንደደረሰ አንድ እጅግ ዘግናኝ ምስጢር ሰማ። ጀርመናውያን የእሱን E=mc² ቀመር በመጠቀም ዓለምን ሊያጠፋ የሚችል አቶሚክ ቦምብ እየሰሩ መሆኑን ደረሰበት። አንስታይን በህይወቱ ሙሉ የሰላም ወዳጅና ጦርነት ጠል ወይንም ፓሲፊስት ነበር። ነገር ግን ሂትለር አቶሚክ ቦምብ ከታጠቀ የሰው ልጅ ህልውና እንደሚያበቃ አወቀ። ስለዚህ በህይወቱ እጅግ የተጸጸተበትን ውሳኔ ያስተላለፈ። ለአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት አሜሪካ ቀድማ አቶሚክ ቦምብ እንድትሰራ የሚጠይቅ ደብዳቤም ጻፈ። ዓመታት አለፉ። በ1945 አሜሪካ በጃፓን ሂሮሺማና ናጋሳኪ ላይ አቶሚክ ቦምብ ጣለች። በመቶ ሺዎች የሚቆጠሩ ንጹሃን አለቁ። አንስታይን ይህንን ዜና ሲሰማ ወይኔ ጉዴ በማለት በከፍተኛ ሐዘን ተሰበረ። ያ የፈጠረው አስደናቂ ቀመር የሰው ልጅን መጥፊያ መሳሪያ ሆኖ ነበር። እስከ ህይወቱ ፍጻሜ ድረስ ይህ ጸጸት አልለቀቀውም። አልበርት አንስታይን በሚያዝያ 18 ቀን 1955 ዓ.ም በ76 ዓመቱ ከዚህ ዓለም በሞት ተለየ። በመግቢያችን ላይ እንዳነሳነው ዶክተር ሃርቭ አይምሮውን የሰረቀው የዚህን ሰው የሊቅነት ምስጢር ለማወቅ ፈልጎም ነበር። ሲመረምረው ግን ያገኘው ነገር አስገራሚ ነበር። የአንስታይን አይምሮ ከተራ ሰው አይምሮ የሚበልጥ አልነበረም። እንዲያውም ከብዙዎቻችን አይምሮ በመጠኑ ያንስ ነበር። ታዲያ ምስጢሩ ምን ነበር? ምስጢሩ አይምሮ ውስጥ ያለው የክብደት መጠን ሳይሆን እንዴት ይጠቀምበት እንደነበር ነው። አንስታይን ራሱ በአንድ ወቅት እንዲህ ብሎ ነበርና እኔ ምንም የተለየ ተስጦ የለኝም። ያለኝ ነገር ቢኖር ማወቅን አጥብቆ መፈለግና የማወቅ ጉት ብቻ ነው። እንዲሁም ታዋቂዋን አባባሉን ትቶልን አለፈ። ምናብ ከእውቀት ይበልጣል። እውቀት ውስን ነው፣ ምናብ ግን ዓለምን ይከብባል። አንስታይን ደደብ ተብሎ ቢረገጥም፣ ስራ ቢያጣም፣ በጦርነት ቢሰደድም የማሰብና የመጠየቅ መብቱን ግን ለማንም አሳልፎ አልሰጠም። ስለ አንስታይን እንደዚህ እያልን ይህን የመሰለ ቪዲዮ አቀረብንላችሁ። ቪዲዮን ከወደዳችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ቸር ሰንብቱ።